በተሰራው በተናገረው ትንቢት መሰረት ለ70 ዓመት በምርኮ አገር የኖረበትን ዘመን ታውቃላችሁ። በባቢሎን ለ70 ዓመት ቆይቷል። የመጀመሪያው ምርኮ ሲከናወን ታላላቅ የሆኑ በጣም መልከ መልካም ነውር የሌለባቸው መንፈስ ያለባቸው ታላላቆች ሰዎች ተሰብስበው ተግዘው ወደ ምርኮ እንደሄዱ ታውቃላችሁ። መሃል ላይ መካከለኛ የሆኑ መጨረሻ ላይ ደግሞ በእነሱ አጠራር ምንም ሊጠቅሙ አይችሉም የሚሉትን ሰዎች ሰብስበው በ3 ዙር እንደወሰዱ ታውቃላችሁ። በመጀመሪያው ዙር ወደ ባቢሎን ከሄደው ሰው አንዱ በግዞት ከሄደው ሰው አንዱ ታላቅ የሆነ መንፈስ ያለበት ታላቅ የሆነ ጸጋ ያለበት የእግዚአብሔር እጅና የእግዚአብሔር ፕሮግራም ያለበት ዳንኤል ነው። ዛሬ አንድ ነገር አውጃለሁ። የእግዚአብሔር ጸጋ በቤታችሁ ላይ፣ የእግዚአብሔር ጸጋ በልጆቻችሁ ላይ፣ የእግዚአብሔር ጸጋ በትዳራችሁ ላይ፣ የእግዚአብሔር ጸጋ በእናንተ ላይ ይሁን። እስቲ የእግዚአብሔር ጸጋ በሉ እስኪ። እናንተ ወገኖቼ የእግዚአብሔር ሰዎች ሆይ እምወዳችሁ እዚህ ያላችሁ ልጆቼ የምትሆኑ እንደገና ደግሞ ጓደኞቼ ወጣቶች ታላላቆች ስሙኝ። አንድ ነገር ይሻላል። ምን? ታላቅ የሆነው እግዚአብሔር ያዘጋጀልን ክብር አሁን በምድር ላይ ካለው ይበልጣል። አያችሁ፣ አንዳንድ ጊዜ ዓለም የሚበላና የሚጠጣ ሰጥታ መጨረሻችንን ታበላሻለች። የሚበላ የሚጠጣ የሚለበስ የሚያምር ነገር ሰጥታ አሳይታ እንቁልጬ ብላ ምን ታደርጋለች? ትወስዳለች። ለ80 ዓመት ለ70 ዓመት ዘላለማችንን ትወርሳለች፣ ዘላለማችንን ታበላሻለች። ዛሬ ማታ ግን እንደዚህ ይሆናል። ዘላለማችንን የሚያበላሸው ዘንዶው ይወጋ። እቺ ቸርች መቀጠል ካለባት፣ እቺ ቸርች ለምድር መሆን ካለባት ስለ ዘላለም መስበክ አለባት። ስለ ኢየሱስ ማውራት አለባት። ልጆቿ ኃያላን እንዲሆኑ ከተፈለገ የሚጨክኑ የውሳኔ ሰዎች ከዚህ ቤት ይነሱ። የሆነማ ሰማይ ተከፍቶ ያ የውሳኔ ሰው ነበር። ማን አትለኝም? የእግዚአብሔር ሰው ነብዩ ዳንኤል። አየ ንጉሥ ናቡከደነጾር በግዛቱ በቤተ መንግስቱ የሚቆሙ ሰዎችን እና የሚላላኩለትን የሚያገለግሉትን ሰዎች እንዲያመጣላቸው ጃንደረባውን ባዘዘ ጊዜ እነሱን ይዞ መጣ። እነሱ ሲመጡ ዘመድ የላቸውም። በደምብ ስሙኝ፣ ዘመድ የላቸውም። የሚያውቁት ሀገር አይደለም። አምላካቸው እዛ ቦታ ላይ ያለው የነሱ አምላክ የሚመለክበት አይደለም። እግዚአብሔር ሁሉ ቦታ ቢገኝም በባቢሎን ግን የሚመለከው ሌላ አምላክ ነው፣ ሌላ አማልክት ነው። አምላካቸው በዛ ቦታ ላይ አይመለክም። የሚበሉት የለም፣ የሚጠጡት የለም፣ የሚለብሱት የለም። ዘመድ የላቸውም። ነገር ግን አምላክ አላቸው። አዎጭና አምላክ አለኝ በለኝ። አምላክ ከሁሉ ይበልጣል። ኢየሱስ ከሁሉ ይበልጣል። አቀረባቸው። እንዲወፍሩ ተፈለገ። መልካቸው እንዲያምር ተፈለገ። እነዛ ሰዎች ያዩት የውስጥ ውበትን ሳይሆን የውስጥን ቅድስና ሳይሆን የውጭን ውፍረትና ውበት ስለነበረ መብላት አለባችሁ። ለምን? በደንብ አድርጋችሁ ጮማውን መብላት አለባችሁ። ስቡን መብላት አለባችሁ። የወይን ጠጁን መጠጣት አለባችሁ። በንጉሱ ፊት ስትቀርቡ ከስታችሁ ምን እንዳታረጉ እንዳታሳፍሩን አለ። ግን አየ ማን? ዳንኤል። አቦ በኢየሱስ ይሄ ዳቦ ቂጣ ቦሌ የሚያስብል ዘንዶ ይወጋ። ዛማ ከተማ ላይ ኢየሱስ ይሰበካል። ኢየሱስ እንደራጃላ እምቢ የሚሉ ከቤት ይወለዱ። እምቢ የሚሉ ከቤትሽ ይወለዱ። እምቢ የሚሉ ከዘር ይነሱ። እምቢ ጌታ ይሻላል የሚለው ጌታን አላስደፍርም የሚለው አረ ኃያላን ከዚህ ቤት ይነሱ። አረ ኃያላን ከአዳማ ላይ ይነሱ። አረ አዳማ ላይ በኢየሱስ ኃያላን ይቀቡ። አዩ ሰማችሁኝ? እናንተ እግዚአብሔር ሰዎች። አየ ማን? ዳንኤል። ምን እንዳየ ታውቃለህ? ምን እንዳየ ታውቃለህ? ለጊዜው ረሃቡን የሚያስታግስ ያየው በጣም አስፈላጊ ነገር ነው። አጠገባችሁ ያለውን ሰው እንደዚህ ከኔ ጋር ካላችሁ ያየኸው በሉ። አሁን ላለው ችግር በጣም አስፈላጊ ሊሆን ይችላል። ከእግዚአብሔር አንጻር የማይጠቅም ከሆነ ይቅርብህ። እሱ ካሳ ያደርጋል። የሆነ ካሳ የሚያገኛቸው አሉ። በደንብ ስሙኝ። አየ እናንተ የኔ ልጆች ወጣቶች ምንድን ነው የምታዩት? ኮሮላ መኪና አይተህ ኮሮና እንዳታመጣብን።
ምንድነው የምታየው? ዘላለምህን ወይስ የቅርቡን ነው የምታየው? አየ ሲያይ በንጉሱ ቤት የሚበላ አለ፣ ለምን የሚጠጣ አለ። በደንብ ስሙኝ፣ ከኔ ጋር ሁሉ ባካችሁ፣ ሐሳባችሁን አትበትኑ። ዘንዶ ነው የጽድቅ ስብከት ሲሰበክ ሐሳብን የሚበትነው። በኢየሱስ ስም የተገለባበጠ ይሁን። አሜን አሜን። አየ ምን የሚበላ አየ፣ ስብ አየ፣ ጮማ አየ፣ የሚጠጣ አየ። ይሄ ሰው የታየለት አለ። ማን? ዳንኤል። የታየለት ምንድን ነው? ስኬት ነው። የታየለት ከፍታ ነው። ነገር ግን በአቋራጭ ገብቶ እግዚአብሔር ነገር ካየው ከስኬቱ ሊያወርድ የወደደ መልካም የሚመስል ነገር ወደሱ መጣ። ዛሬ አንድ ነገር አውጃለሁ። መልካም የሚመስል እንኳን ቢሆን ከነጋችሁ የሚያስቀራችሁ ዘንዶ ይወጋል። አሜን ላለ 10 ሰው ይሁንልህ፣ የሚሰማኝ ይሁንልህ። አያስቀረኝም በል